ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ አብረን የመጣ ነው። ከዚህ በፊት በሰራነው ቪዲዮ እንደተመቻችሁ እንኳን አይባልም። የተመቻችሁ አይመስልም። እውነት እይታ የለውም ምናምን ትንሽ ብታበረታቱን ብለን ነበረ። እስቲ ግን ተስፋ አለን። አሁን ተስፋ አልቆረጥንም። ለማንኛውም ይሄንን አካውንት ሰብስክራይብ በማድረግ ሌሎች የፖስትናቸውንም ላይክ፣ ሼር በማድረግ ለሁሉም እንዲደርስልን አድርጉ እና ዛሬ አንዳንድ ጥያቄዎችን አምጥቼለታለሁ ለሱ ማለት ነው። ከባድ የሆኑ ናቸው። ከባድ የሆኑ ጥያቄዎችን ነው ይዤለት የመጣሁት። እስኪ ይመልሰዋል ወይስ ሸፋፍኖ ያልፈዋል እናያለን። ለማንኛውም ይሄን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑ። ተቀላቀሉን፣ ጋብዘናችኋል። እሺ አሁን ወደ ቪዲዮ ወደ ጥያቄዎቹ ከመሄዳችን በፊት ዝግጁ ነህ? ዝግጁ ነኝ ለመመለስ። ይመለስልሻል ማለት ማቆ ሆነ ደሳለሁ። አይ ማለት ያው ሸፋፍኖ ምናምን ማለት አይቻልም። ማለት ግዴታ ነው መመለስ፣ ግዴታ ነው መመለስ። በቃ ሁሉም ነገር እውነታውን ነው። ደግሞ ኖርማል ለኔ ተጨንቀኝ ምናምን የምትለው ነገር እንዳይኖር ማለት ሁሉም ነገር ግልጽ አድርገን መናገር እንድትነግረኝ ነው። ስንት ጥያቄ? 10 ጥያቄ አደርናታ ዛሬ። አዎ እሺ አቲ እሺ የመጀመሪያው ጥያቄ ለብቻዬ ከራሴ ጋር ማውራት ፈልጋለሁ፣ ለአንድ ወር የሆነ ቦታ ልሂድ ብልክ ትፈቅድልኛለህ? ለአንድ ወር ከራሴ ጋር ልሁን ማለት በቃ ብቻዬን መሆን ፈልጋለሁኝ። ለአንድ ወር ብቻዬን መሆን ፈልጋለሁ፣ ልሂድ ለመዝናናት ማለት ይሆናል። ብቻዬን የሆነ ዘና ሪላክስ ለማድረግ ማለት የሆነ በቃ ጸጥ ያለ ቦታዎች ምናምን በቃ ብቻዬን ማለት ነው። ማን አንተ ሳትኖር ብቻዬን ነው እንዴ ማለት በቃ ብቻዬን ለብቻዬ ጊዜ ማሳለፍ ከፈለኩኝ ገዳም ሊሆን ይችላል። ያው አሁን ለምሳሌ ገዳም ምናምን ከሆነ ኖርማል ነው ማለት ያው አብረን መሄድ እንችላለን እኮ አይደለማ። እኔ ብቻዬን ነው መሄድ የፈለኩ ስለ አሳማኝ ምክንያት ካለ እስማማለሁ ጋይስ። አሳማኝ ነገር ካለ ማለት ነው። ማለት አሁን ለምሳሌ ብቻዬን ስትይ ብቻሽን የምትይጂበት አሳማኝ ነገር ሊኖር ይችላል። ለአንድ ወር እኔ ብቻሽን ለቅሽ እንዴ ለምን ማለት ያው እኮ ስለዛውም ለመዝናናት ምናምን አይደለም እኮ ብቻዬን ስልክ ያው የሰው ልጅ ነው ለብቻ ጊዜ ነው እንደዛ ይባላል። ትዳር ውስጥ እስካለሽ ድረስ ለብቻ ይባል ነገር የለም እና አልፈቅድልሽ ጭራሽ እውነት እኔ እንደውም ብቻዬን መሆን ፈልጋለሁ። ተጋደልናት እኔ ለብቻዬ ጊዜ እንዲኖረኝ ፈልጋለሁ። አይነት አለው። አሁን ለምሳሌ ለአንድ ቀን ብትይ እሱን አልፈቅድም። በቃ አንዴ ምን ማለት ነው? አይ እንደዚህ አይነት ጥያቄ ስትጠይቂ እሱ ቢጠይቀኝስ ብለሽ ማሰብ አለብሽ። እኔ በቃ አይደለም አይሻ እንዴ ማለት ነው። ምን እያለች ነው? ልታስፈቅጂኝ ያስበሽ ነበር ግን ያው በቃ እንግዲህ ግሪሽን ነው የታለ መድረጊያ ሰብርልሽ። እሺ አይ ወደ መልሴ ስመጣ መደምደሚያ መልሴ አልስማማም፣ አልፈቅድልሽም የትም ቢሆን ማለት ከኔ ጋር ብቻ። ሁለተኛው ጥያቄ የሆነ ቦታ አብረን ሄደን ይዣት ባልመጣኝ ብለህ ታውቃለህ? ይዣት ባልመጣው ምን አይነት ቦታ ማለት ልንዝናና ምናምን ነው ወይስ ምን አይነት ስለ በቃ አሁን ማንኛውም ቦታ አብረን በሄድንባቸው ቦታዎች ሊሆን ይችላሉ። ብዙ ቦታዎች አብረን ሄደናል በእርግጥና ከነዛ መካከል ውስጥ ጭራሽ በቃ ይዣት ባልመጣው እንጂ ምንድነው የምትሆነው ምናምን ሁኔታዬን አይተህ ማርያምን ሂድ እዛው ቀን ነው የለም አለ የምር ማርያም ሂድ ወይኔ ቅጥል ነበር አለች። ምንድነው ማለት በስል የዛን ቀን ምን አለ እንደው ፈጣሪ ምን አለ በቃ ምን አለ ቤቷ እንዲህ ቁጭ ባለች እያልኩ ድብር ብሎ ነበር ካንቺ ጋር እዛ ዝዋይ ድንግት ትዝ ይልሻል።
ጓደኞቼ ጋር ምናምን ተሰብስበን ያኔ እኮ በቃ ታዛቢ ነበርኩ። እንደዚህ ቀን አይደለም አመታችን ሳይሆን ያኛው ኦኬ ለካ ብቻችን ተሰብስበን ሄድን ጊዜ ምን አደረኩ ይዘኔ ምንም አላረግሽም ማለት አላረግሽም ስልሽ የሆነ በቃ አላ እንትንኩኝ ጭምጥንኩኝ እንደሌላው ጊዜ ሊሆን አልቻልኩም። ምን አርጌ ከጓደኞቼ ምናምን በቃ ማለት በፊት ከነሱ ጋር ሲሆን እንደምሆኑ አልሆንኩም። የዛን ጊዜ እንደጠበቅኩት አልሆንኩም ነበር እና ጓደኞቼም ደብሯቸው ነበር ማለት በቃ የዛኔ ደግሞ ገና ጅማሬ ላይ ነበር። ጅማሬ ላይ ስልሽ ገና ከጓደኞቼ ጋር በደንብ እየተግባባሽ የመጣሽበት ታይም ነበርና ትንሽ ፍራቻ ነገሮች አሉ ምናምን አለመግባባት ስለነበረ እንትን ነበር። አይ አዛውንት ሆኜ ነበር። ኦኬ ዳቢ ለብሽ እመቤት ይሄዳው ቀን እግዚአብሔር ሰላም ናችሁ ልጆቼ? እና የዛኔ እኮ አናደኸኝ። ምን አድርጌ ነው ያናደኩሽ? አረባክ ምን አናደኸኝ? አረ በስመ አብ እኔ ያናደደ? አዎ እውነት ጋይስ ያውላችሁ ሄድን ዙዋይ ነበር ሄድ ነውና ከጓደኞቹ ጋር ምናምን ነበር። ያው እኔ ብቻ ነበርኩ ሴት እና እነሱ ፑል ቤት ገቡ። ሰው እንዴት ፑል ቤት ይገባል? እግዚአብሔር እኔ ዛኔ እንኳን ተናደድክ እግዚአብሔር ቅጥል እኔ ራሱ በቃ ቅጥል ብዬ ማርያምን ያው የት ይገባል ታዲያ? እየዞርን በቃ በየቦታው እየዞርን ነበር በቃ እየዞርን ከዛ ሰው እንደ በሀገሩ ላይ አይጫወትም ቤት በሀገሩ ላይ አይጫወትም። እሺ እዚህ ጋር ምንድነው ጥፋቴ? በቃ እየተዝናናን ነው። የሆነ ሀገር ላይ ሄደናል እየተዝናናን ነው። ከዛ የሆነ የሚያምር ጌም ዞን አለ ገባን። እሺ እየተጫወትን ምናምን ነበር በቃ እሷ እዚህ ጋር ተጫውቺ ብዬሻለሁ እንዴ ተዝናኝ ነኝ እኔ ነው የምጫወተው አይሻ ለዛ ነው የደበረኝ። እኔም በቃ አይሻው መጣኝ። ከዛ በኋላ በቃ እኔም ደበረኝ። ቁጭ ማለት ጀመረ ማፋጠጥ ምናምን ከዛ ጊዜ እንደዚህ ጃዩሽ ፊትሽን እንደ ከርቀት እያዩሽ ለምንድን ነው ይሻት የመጣት ፖስት ማርያም አረ በስመ አብ በቃ ተው አልፈልግም በቃ እና የዛን ቀን ሶስተኛው ጥያቄ እንዴ ታቆርፊ ነው እንደምትጠይቂኝ ታዲያ ህይወት አሮጊት ያለፈ ነው ብለን እንወሰደው። ከካሜራ በኋላ ማለት ከቀረጻ በኋላ በደንብ እናወራበታለን ይሄ ጉዳይ። እኔ ያላወቅኩ ነበር እና እኔ ሻውን ቀጣዩን ጥያቄ ገና ስንት ጥያቄ 7 ጥያቄ ቀርበኛል። ዛሬ ብገደልስ ብትወጋኝስ? ኖርማል ነው። አረን ተሳሰብ። እሺ ሶስተኛው ጥያቄ ቤተሰቦቼ ይሄንን ልጅ አይሆንሽም ይቅርብሽ ቢሉኝ ምን ታደርጋለህ? ቤተሰቦቼ ይቅርብሽ በቃ ማለት ላንቺ አይሆንሽም ኦኬ ቢከለክሉሽ ማለት እኔ አንቺን ውሳኔ ነው። አንቺ ከተስማማሽ አስኮብልልሻለሁ ማለት በቃ ላንቺ አይሆንሽም ስለ በቃ አይሆንሽም ይሄ ልጅ አታገቢውም ምናምን ቢሉኝ ያው ቤተሰብ ነው የምታስቀድመው በምንም ነገር ስልክ ቤተሰብ ነው የምታስቀድመው ስለ አሁን አላገባህም ልል አይደለም ግን ቢያንስ የነሱ አሳማኝ ምክንያት ካገኘሁኝ አይሆንሽም ቢሉኝና አንተ ምን ታደርግ ነበረ ማለት እዚህ ጋር የ4 አመት ፍቅር አዎ አይ ስልሽ ምን አለ መሰለሽ አንደኛ ያንቺን ውሳኔ እጠብቃለሁ። አንቺ እነሱን ውሳኔ ሰምተሽ እነሱ ያሉትን ብቻ ነው ወይ ምሳሌ ወይስ አንቺ የራስሽ ውሳኔ ያለበት የሚለው ነው እዚህ ዋናው ጥያቄ። እነሱ አይ ስላሉሽ አንቺም አይሆንም የምትይኝ ከሆነ አላስገድዳት ማርያም እንዴና አላስገድድሽ። ስለዚህ ትፈልገኛለሽ ማለት ነው። ስለዚህ ጠርፍሻለሁ። እሷ ሳማኝ ነገር ጠርፋታለሁ። እሺ ግን ደግሞ አሳምናቸዋለሁ። ፋዘር ግሩስር ወድቂም ቢሆን አሳምነው እንጂ አልጠልፍም። እሺ እኔ ለቤተሰብሽማ ክብር አለኝ። ኧረ እሺ አራተኛ ጥያቄ አብረን መኖር ከመጀመርን በኋላ ያልተመቸ ባህሪ በቃ አብረን ስንኖር ያው የሰው ልጅ ነን እንደው መድኃኒዓለም ጾም ገባና ተገላገልኩ እንጂ ማለት ነው። ጧጧል ቁርስ ስሪ ዞሮ ትልና ማለት ነው ወደ እናቴ ቤት እመለሳለሁ ቢለው የየው ዘፈን ነው ምዘፍነው ዞራ ማለት ነው።
ጠዋት ጠዋት ላይ በቃ ረሃብ ነው። በቃ 6 ሰዓት ነው ቁርስ የሚባለው። 6 ሰዓት ቁርስ ነው መሆን ያለበት እኮ በቃ ቁርስ የለም እኛ ቤት ሲጀመር። እና እባካችሁ ኧረ እባካችሁ የሆነ ነገር በሉልኝ። እኔ እየተጎዳሁ ነው ያለሁት የምሬን ነው። እና እባክሽ እንደውም በዚሁ አጋጣሚ አስተካክልኝ እናትሽ። እኔ ደግሞ ጥሎብኝ ማለት ነው ቁርሴን በደንብ መብላት ፈልጋለሁ። ቁርሴን ከበላው ምሳ ባልበላም ኖርማል። ሰምታችኋል ጋይስ? ካሁን በኋላ ምሳ የለም። ቁርስና እራት በቃ ምሳ የለም። ቁርስ ብቻ 2 ሰዓት ላይ 2 ሰዓት ላይ ምሳ የለም። ምሳ አልፈልግም። መክሰስ የለም። በቃ ከዛ ይኸውልሽ ቁርስ 2 ሰዓት፣ እራት 2 ሰዓት፣ ከዛ በላይ በቃ ከዛ በላይ እስምሻለሁ። ሁለተኛ ጥያቄ ደረስን። 5ኛ ጥያቄ ደረስን ጋይስ። እሺ ፍቅር ከጀመርን በኋላ ሌላ ተመኝተ እሷ የኔ ብትሆን ብለህ ታውቃለህ? ነበረ እንትናን በጣም ወዳት ነበረ። ፍናን አርቲስቷ አገባች። ሰው ከዳችን እኮ ስንት ዓመት ስወዳት ይወጣት ክራሺ እውነት በጣም ተወዳት ነበር። እውነት ተሰምቶኛል። ረበስማ ተገደል በቃ ዛሬ ቀን ካንቺ እንኳን ብልጥኝ ማይ ስዊት ወረኛ የኔ ቆይ እሺ ይሻላል። ይቅር። እሺ 6ኛ ጥያቄ ለምን ከጓደኞቼ ጋር እየተዝናና እየጠጣ ሰክረ ከመጠጥ ውጪ ያሉ ነገሮችን ተጠቅመህ ታውቃለህ? ማለት ከጓደኞቼ ጋር ያው ወንድ ልጅ ተዝናናለህ ብዬ አስባለሁ። ያው እንዳልኳችሁ ተራርቀን ስለሆነ ብዙውን ጊዜ ከጓደኞቹ ጋር ስለሚያሳልፍ ይዝናናል በዚህ አጋጣሚ እና በዛ አጋጣሚ ውስጥ ከመጠጥ ውጪ ያው ሰክረህ ታውቃለህ መቼም? እኮ ተጫቃረ የባህር ምናምን ሲደርስ እና እንደዚህ ሰርግ ሲኖር ትያለሽ። አንዳንዴ ያው ጓደኞቼ በሆነ ማለት ዝም ብለን አንጠጣም። የሆነ ምክንያት ሲኖር ስንገናኝ ሰብሰብ ስንል ምናምን አንዳንዴ ዘና እንላለን። በዛ አጋጣሚ ምንም የምንጠቀመው ነገር የለም። እንጠጣለን፣ እንበላለን፣ እንከባለን፣ እንተኛለን። በቃ ጠዋት እንነሳለን ወደ ስራ። ሌላ ነገር የለም። ስለዚህ ምንም ድረግ ምናምን ነገር ተጠቅማለህ? ድረግ ኧረ የለም እንደዚህ ነገር። እሺ 7ኛ ጥያቄ ከኔ በፊት ሴት ስመህ ታውቃለህ? ከአንቺ እኔና አንቺ ከመገናኘታችን በፊት ማለት ከኔ በፊት ያው መቼስ እኔ መጀመሪያ ነኝ አይደለ? የመጀመሪያዬ አይደለሽም። እሺ የዘላለም ነሽ እኮ ከዛ በፊት ማለት ያው ከኔ በፊት የነበሩ ሴቶች ነው ሴት እንጃ። እሱ አንቺ ጥያቄ ነው። አንተ ሴቶች ነው ሴት ባይዘው የብዙ ሴቶች ክረሽ ነበር እና ማለት አይደለም አሁን ጥያቄ እንትን አትበል። እሱ ችግር የለውም። ያው እንግዲህ ሴቶች የኔ ሆኗል፣ ምንም ማድረግ አይቻልም። ያው ክረሾች ልንገራቸው ብዬ ነው በዚህ አጋጣሚ እኮ። አሁን ጥያቄውን መልስልኝ። ከኔ በፊት ሴት ስመህ ታውቃለህ? ከኔ በፊት አንቺን ከማግኘቴ በፊት ታውቃለህ? ያው እውነቱን ነው ብለሽኛል። እኔ አልዋሽሽም። ማርያም አልነገርከኝም። ጠይቅሽኝ ታውቂያለሽ እንዴ? አዎ። እና ነግሬሻለሁ። ኧረ ነግሬሻለሁ። ታስማማ ስመክ ያው እንዴት ታስማማ ስመክ ማለት እሷ ስማማ ባይዞ እኔ ስልሽ በጣም ፈሪ ነኝ። እግዚአብሔርን የምሬ ነው። በጣም ፈሪ ነኝ። እኔ ቅርብ ይሆናል መሰል በጣም ፈራው
ግን ሞክሬያለሁ ስልሽ ስሳም ስሜያለሁ። ጋይስ ነገ ቪዲዮ ካለቀኩኝ መጣችሁ ቤት ይሁን። እሺ አይኔ ችግር አንተ አይደሳለ መጣችሁ ቼክ አድርጉኝ እንዳለውና እንደሌለው ችግር የለም። ከባድ ነገር ነው ይዛብኝ መጣችሁ። ስምንተኛ ጥያቄ ደርሰናል። እሺ ስምንተኛ ጥያቄ ግን አልኩም እንዴ በፊት ይሄንን አካውንት ሰብስክራይብ በማድረግ ሁሉም እንዲደርስ አድርጉልን። ጥያቄዎቻችን ያው እንደተመቻችሁ ተስፋ እናደርጋለን። ወደ ስምንተኛው ጥያቄ ስንገባ አብረን መኖር ከጀመርን በኋላ የከረረ ጥል ተጣልተን አናውቅም ለምን ይሆን ብለህ ታውቃለህ? ሲደጋግልኝ እሺ አብረን መኖር ከጀመርን በኋላ የከረረ ጥል ተጣልተን አናውቅም ለምንድን ነው ያልተጣላነው? እንደዚህ ያህል ማለት ሰው የሰው ልጅ ነው ትጣላለህ አይደል? እኛ ደግሞ አብዛኛው ጊዜ ተጣልተን አናውቅም እና እሱ ነገር ለምን ማለት በብዙ ቤቶችም ይሁን በመናያቸው በአቅራቢያችን ባሉ ባልና ሚስቶች ምናምን ሲጣሉ ምናምን እናያለን እና አሁን ላይ እኛ እየተጣላን አይደለም። በእርግጥ ተጣልተን አናውቅም፣ እንደዚህ የከረረ ጥል ምናምን ተጣልተን አናውቅም እና ለምን አልተጣላንም ምንድን ነው ምናምን ብለህ አስበህ ታውቃለህ? አስቤ ማለት እንደዚህ እንትን ብዬ አስቤው አላውቅም፣ ግን ይመስለኛል በቃ ተቆራኝተናል የሚባለው ተጣምረናል። አይሹን እንደዚህ ቆይ እንጂ ላስረዳሽ። እንደዚህ ስንጣመር እሺ ገባሽ? ጸብ ቤት በኩል ይገባል። አሁን ቀዳዳ የለም አይሻ ትንሽ እንደ ክፍተት ሲኖር ነው ጸብ እንዲገባና ነገሮች ይመጣሉ ማለት ነው። እና ጸብ ትንሽ ከኛ ራቅ ብሏል ይመስለኛል። ጸብን አሸንፈነዋል፣ ሴጣንን አስወጥተነዋል ብዬ አስባለሁ በቤታችን ውስጥና በጣም ተግባብተናል። በጣም ሐሳብሽ ሐሳቤ ነው፣ ሐሳቤ ሐሳብሽ ነው። እንደዛ ይመስለኛል እኮ ያው ለምን ምናምን አታውቅም ማለት ኖርማል ነው ማለት ነው። ለምን ይሁን ምናምን ብዬ ራሴን ጠይቄ አላውቅም። በቃ ማለት መልሱ አለ፣ መልሱን ስለማውቀው ነው በቃ ይሁን። እሺ ጥያቄዎቻችን ያለቁ ስንተኛ ነው? 9ኛ ጥያቄ ገብተናል። ሁለት ጥያቄ ቶሎ በይ። 9ኛ ጥያቄ ሌላ ሴት አይተህ ተመኝተህ ወይም ደግሞ ተማርከህ ታውቃለህን? ይህ ጥያቄ ግን አላማረኝም። አይ እንዴ ማለት የዛሬ ጥያቄ ማለት ነው። በጣም አይለኛ ጥያቄ ነው። ማወቅ አለብኝ እንዴ? ሴት አይተህ ተማርከህ ታውቃለህ ነው? ከኔ ጋር ሆነ ማለት ነው። ማለት አብሬሽ እየሄድኩ ምናምን ወይስ አሁን በህይወት አሁን በቃ አብረን ላይፋችን ህይወትን ከጀመረን በኋላ ሴት ልጅ አይተህ ተማርከህ ምናምን ታውቃለህ? አዎ ማለት አይነት አለው። ሰውን እናደንቃለን። በቃ የሆነ ለምሳሌ ከታዋቂ ሰዎች የምትወጁ ሰው ይኖራል፣ ከአርቲስት እንደዛ አይነት ሰዎችም ላስረዳሽ ብዬ ነው። ልክ በዛው ልክ ደግሞ ነው መንገድ ላይ የሚየሽ ሊሆን ይችላል። ደስ የሚል ሰው ስታይ ቆንጆነት ይችላል ደስ ታልፊያለሽ፣ ከማድነቅ ውጪ ማለት ነው። ይሄ ደግሞ የሰው ልጅ ተሰጥኦ ነው ማለት ተፈጥሮ ነው። በቃ የምን ለክጁ ምቺው ነገር አይደለም። አሁን እዚህ ጋር አረን ያላቅም ብልሽ ማስመሰል ነው። ገባሽ? እኔ እውነቱን ተናገር ስላላችሁ ነው የመጣው ይምጣ ብዬ ማለት አይደረግም እንዴ? ምን ችግር አለ ማለት ያው አንተ ፍቅረኛ እስካለ ድረስ እንዴት እንደዚህ ማለት እንዴ? እኔ ቆሜ እኮ እንደዚህ ምናምን እያየሁ እኮ አይደለም። አይ አልፍ እኮ በቃ እኮ ስልክ ያው እንዴት እንደዚህ ይደብራል። ምን ነው የሚደብረው? ሌላ ሴት መመኘት አይደብርም ማለት ፍቅረኛ ሰው እንዴት እኔ ሌላ ሴት እኮ ተመኝቼ አይደለም መመኘትና ማየት ማድነቅ እኮ ይለያያል አይደል እንዴ? እኛ ስንት ነገር እያደነቅን አይደል እንዴ? ሴት ነው የምታደንቀው ማለት ሴትም ወንድም አደንቃለሁ። ሰው ናቸው፣ ማውቃቸው ሰዎች አሉ፣ ማላውቃቸውም ሊሆን ይችላሉ፣ መንገድም ላይ ይችላሉ። የሆነ ታይና ግን ደግሞ ወደ ኖርማል ደግሞ ስትመጪ ከአንቺ በላይ አደንቆ ሰው የለም። የምሬን ነው። ይሁንልህ በቃ 10ኛ ጥያቄ ላይ እንግባ። አሁን ላይ የምንኖረው ህይወት አልተመቸኝም እንላይ ብልህ ምን ትለኛለህ?
አልተመቸኝም። ይሄ ህይወት የምንኖረው ህይወት በቃ ምንም ሊያስደስተኝ አልቻለም። አንተም ልታስደስተኝ በቃ ምንም ደስ አላልከኝም። በቃ ቤቱን ለቅቄ መውጣት አለብኝ ምናምን ብልክ ያው ስልሽ ያንቺን ውሳኔ ስልሽ የምትወስኝበት ነገርሽ እኔ ባይዞ ያንቺ እንድትቆጭብኝ አልፈልግም። እውነቱን ሁሌ ደስታሽን ሁሌ በቃ ሰላምሽን እፈልጋለሁ። በዛ ምክንያት አንቺ ከኔ ጋር ስትኖሪ ደስታ እየተሰማሽ ሰላም እየተሰማሽ ምቾት እየተሰማሽ ካልሆነ እገታ ላይ እንዳለሽ ነው የሚሰማኝ እንደኔ። ስለዚህ ያንቺ ፍላጎት ይወስነዋል። ግን ደግሞ የምትፈልጊውን ነገር ለማሟላት እሞክራለሁ። ማለት ምንድነው እንደዚህ ልትወስኝ ያስቻለሽ ነገር የሚለው ነገር ነው ዋናው ፖይንት። ይሄ ነገር ካልሽ በቃ ይሄን ነገር ላድርግልሽ ላሳካልሽ። ምክንያቱም አንቺ ማጣት ስለማልፈልግ ማለት ነው ቁም ነገር ላይ እስካለን ድረስ እና ሌላ ነገር የለኝም። አንቺን ለማስደሰት እሞክራለሁ። ካልቻልኩኝ አልቻልኩም በቃኝ ካልሽኝ ማለት ነው አልለቅሽም። አትለቅኝም። ለማንኛውም ቤተሰብ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ላይ የፈለጋችሁትን በመጻፍ አበረታቱን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እና ደግሞ ካስሩ ከጠየቅችን ጥያቄዎች የተመቻችሁን ጥያቄ በቁጥር አስቀምጡልን። እሱም ማለት የትኛው ጥያቄ ተመችቷችኋል፣ የትኛው አዝናንቷችኋል የሚለው እስቲ እኛ ምን ይሆን እንወቀው። እስቲ ኮሜንት ላይ ጻፉልን። መልካም ቆይታ ባይ።